እንግዲህ አላሁ አክበር ብለን እዚህ ደርሰናል። እዚህ ጋር እኮ ባለንበት የሚባል ዝክር አለ። ያ ምንድነው? እዚህ ጋር ይዘን ሱብሃነ ረቢል አዚም ሱብሃነ ረቢል አዚም ሱብሃነ ረቢል አዚም እንላለን 3 ጊዜ። ወይም ሌላም ይባላል ሱብሃነ ረቢል አዚም ወቢሐምዲሂ ወይም ሱብሑን ቅዱስ ረቡል መላኢከት ወሩህ ሌሎችም አሉ። እነዛን የተማርናቸው ስንሄድ እንላቸዋለን። እንግዲህ አንድ አይነቶቹ ሁሉም በአንዴ ይባላሉ ማለት አይደለም። አንድ ቀን አንዱን ካል ሌላ ቀን ሌላውን ሌላ ቀን ሌላውን እያልን የምንሄደው። ይህን ካልን በኋላ አሁንም ሰሚዐ አላሁ ሊመን ሐሚዳ ብለን ቀጥ ብለን እንቆማለን። ስንቆም እጃችን እያነሳን ሰሚዐ አላሁ ሊመን ሐሚዳ እለን እጃችን እነሳል። አሁንም እስከዚህ ደርሳል። ከዛ በኋላ ሰሚዐ አላሁ ሊመን ሐሚዳ ካልን በኋላ ረበና ወለከል ሐምድ ሐምደን ከሲረን ጠይበን ሙባረከን ፊህ ከማ ዩሒቡ ረቡና ወይርዳህ የሚለውን እናለን። ሌላም ይባል አለ። ይህ ግን አጠር ያለው ነው። ይሄ እንላለን። ከርኩዕ ተነስተን ይሄ ርኩዕ ይባላል መውረዱ። ሰሚዐ አላሁ ሊመን ሐሚዳ ስንል ከኢማም ጋር በጀምዓ ምን ሰግድ ከሆነና ኢማሙ ሰሚዐ አላሁ ሊመን ሐሚዳ ብሎ ሲል እኛ ምንለው ረበና ወለከል ሐምድ ከሚለው ጀምረን ነው የምንለው ማለት ነው። እንግዲህ አሁን ከቆምን በኋላ የሚባለውን ካልን በኋላ ስንል አሁን ይሄ ዱዓውን ስናደርግ እጃችን የት ይኖራል? አንዴ ተነሳ። ከዛ በኋላ እዚሁ አይቀርም። ወዴት ይሆናል? ተመልሶ ወደ ነበረበት ይመለሳል። ረሱል ሰለላሁ ዐለይሂ ወሰለም ቁመና ላይ እስካሉ ድረስ እጆቻቸው ደረቶቻቸው ላይ ነበር የሚሆኑት የሚል ዘገባ ስላለ አሁንም በአሁኗም ሰዓት እዚህ ጋር እናኖራለን። ካሁን በኋላ ደግሞ ይሄ ኢዕትዳል ይባላል ስሙ። ከዚህ በኋላ ወደሚቀጥለው ስቴፕ ስንሄድ አሁንም አላሁ አክበር ብለን እንልና ወደ ሱጁድ ነው የምንወርደው። ወደ ሱጁድ ስንወርድ አወራረዳችን ቀጥ ብለን ቆመን ነበር። ስንወርድ ጎንበስ እንላለን። ጉልበታችን አብሮ ጎንበስ ይላል። ከዛ ጉልበት መሬት እናስነካለን። ከዛ እጃችንን እናስነካና ከዛ ፊታችንን መሬት እናስነካለን። አሁን እዚህ ስጁድ ላይ ስንሆን ማለት ነው 7 አካላቶቻችን መሬት መንካት አለባቸው። እነዚህ 7 አካላቶቻችን አንደኛው ፊታችን ነው። ሁለተኛው ይሄ መዳፍ እጅ ነው። ሶስተኛው ይሄ የግራ እጅ መዳፍ እጅ ነው። አራተኛው ጉልበት የቀኝ ጉልበት፣ አምስተኛው የግራ ጉልበት ነው። ስድስተኛው የቀኝ እግር ጣቶቻችን ሰባተኛው የግራ እግር ጣቶቻችን ናቸው። እነዚህ አካላቶቻችን መሬት መንካት አለባቸው። ፊታችን ሲባል ግንባራችንና አፍንጫችን መሬትን መንካት አለበት። ይኸው እንደዚህ እንወርዳለን ማለት ነው። አሁንም ካሜራ አቅርቦ ሊያሳያችሁ ይችላል። ስንወርድ እነዚህ 2 ጉልበቶቻችን ከወገባችን ራቅ ማለት አለባቸው። አሁንም ሆዳችንና ታፋችን መገናኘት የለበትም። ይሄም ታፋችን ሆዳችን ከታፋችን መራቅ አለበት። ይሄም ከዚህ እንዲህ መራቅ አለበት ነው። እንዲህ እንወርዳለን። ይሄው እንደዚህ ወረድን ማለት ነው። ይሄ ጣቶቻችን ወደፊት ይሄ መሄድ የለበትም። ቢቻል ወይም ጆሮአችን አቅጣጫ ማድረግ ይቻላል፣ ወይም ከትከሻችን ጋር ትይዩ እንዲሆንም ማድረግ ይቻላል። እና ይሄ ጣት እንደዚህ አይተኛም፣ እጅ እንዲህ አይተኛም። ምንም እንኳን ሰው ግፊ ቢኖር በጀማዓ ምን ሰግድ ከሆነ ይሄ እጃችን እንዲመዘርጋት ላይመቸን ይችላል። ወደ ውስጥ እናስገባዋለን። ግን ከጉልበታችን እንዲያናደርግ መሬትም አናስነካውም። ክንዶቻችን መሬትን መንካት የለባቸውም። እንዲሁም ደግሞ ሆዳችንና ታፋችን መጣበቅም የለበትም። ወጣ አድርገን እንዲህ ብለን ከፈት ማለት አለበት ነው። አሁን ይሄ ሱጁድ ወረድን ማለት ነው። እዚህ ጋር ሆነን ደግሞ ምንለው ዝክር አለ። ያም ዝክር ሱብሃነ ረቢየል አዕላ ይህም አለ። ሌላም ሱብሃነ ረቢየል አዕላ ወቢሐምዲሂ እንላለን። እዚህ ጋር ሱጁድ ላይ ያለን ሌሎችም ዱዓ ማድረግም ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም ሱጁድ ላይ ሆናችሁ የምታደርጉትን ዱዓ አላህ መቀበሉ አይቀሬ ነው ስላሉ ዱዓ ማለት ጸሎት ማለት አላህ መለመን እንዲህ አድርግልኝ ምን ፈልጉን ጉዳያችንን ለአላህ መንገር የምንችልበትም ቦታ ነው። ግን የሚያሰግደን ኢማም ካለ ኢማሙ ወደሚቀጥለው ስቴፕ ሲነሳ
አብሮ የመነሳት ግዴታ አለብን። ዱዓይን አልጨረስኩኝም ብለን እዛው መቅረት የለብንም። ለብቻችን ስንሆን ግን ረጅም ጊዜ እዛ ላይ መቆየትም እንችላለን። ከዛ አሁን ስጁድ ወረን እንነሳለን፣ አላሁ አክበር እንላለን፣ ቁጭ እንላለን። አሁን አንድ ስጁድ ወረድ ነው። ካሁን በኋላ ሌላ ስጁድ መውረድ ይጠበቅብናል። እንዲህ ቁጭ ስንል የእግራችንን አቀማመጥ ግራ እግራችንን እናነጥፈዋለን። ግራ እግራችን ካሜራው አቅርቦ ላይ ያሳይ ይችላል። ግራ እግራችንን እጥፍ እናደርገዋለን። ካጠፍነው በኋላ በሱ ላይ ቁጭ እንላለን። በግራ እግራችን ቁጭ እንላለን። ቀኝ እግራችንን ደግሞ እንተክለዋለን። ጣቶቹን እንተክላቸዋለን። ልክ ስጁድ ላይ ስንወርድ ጣቶቻችን ተተክለው ወደ ቅብላ እንደዞሩት አሁንም ቢቻል ጣቶቻችን ተተክለው እንዲህ ቢሆኑ ጥሩ ነው። ግን ጣቶቻችን መትከል ካልቻል እንደዚህም ሊሆን ይችላል፣ እንዲህም ሊሆን ይችላል። አሁን ይሄ አንዱ ስጁድ ወርደን የሚቀጥለው ስጁድ ከመውረዳችን በፊት ያለ መቀማመጥ ነው። እጃችንን ደግሞ ጣት ሁለት እጃችን እስከ ጉልበታችን ጫፍ እንድናስቀመጥ እንችላለን። ጉልበታችን ጋር እንዲያዝ ብናደርገውም ይቻላል። እዚህ ጋር ሆነን ደግሞ የምንለው ዝክር አለ። እዚህ ጋር ባለንበት የምንለው ዝክር አለ። ከተነሳን በኋላ አላሁ አክበር ካልን በኋላ ረብ ግፍርሊ ወርሐምኒ ወጅቡርኒ ወዓፊኒ ወዕፉ ዐኒ የሚለውን ዝክር እንላለን። ይህን ካልን በኋላ ለሁለተኛ ስጁድ አላሁ አክበር ብለን እንወርዳለን። ያው እንደ ቅድሙ ማለት ነው። የሰውነታችን የስጁድ አካላቶቻችን እንደ ቅድሙ ይሆናሉ። የሚባለውን ዝክር እንደ ቅድሙ እንላለን። ይህን ከጨረስን በኋላ አሁን አላሁ አክበር ብለን እንቆማለን ማለት ነው። ስንቆም እጅ አይነሳም። በቃ እጅ እንዲህ አይደረግም። እንቆማለን። ቆመን አሁን እጆቻችን ወደ ቦታቸው ይመለሳሉ። አሁን አዑዙ ቢላሂ ሚነ ሸይጣን ረጂም አንልም፣ በቅድሙ ብለናል። አሁን ካልን በኋላ አሁን ወደ ቢስሚላሂ ረሕማን ረሒም ብለን ፋቲሓ እንቀራለን። በቅድሙ በአንደኛው ረክዓ ላይ ያደረግነውን ነገር በሙሉ አሁንም እንደግማለን። እንደግመዋለን። ልክ እንደ ቅድሙ ፋቲሓ እንጨርሳለን። ከዛ አሚን እንላለን። ከዛ ሱራ እንቀራለን። ሱራውን ከጨረስን በኋላ አላሁ አክበር እንላለን። ጉልበት ላይ የሚባለውን እንደ ቅድሙ እንላለን። ሰሚ አላሁ ሊመን ሐሚዳ ብለን እነሳለን። ከዛ በኋላ ኢዕትዳል ላይ የሚባለውን እንላለን። ከዛ አላሁ አክበር ብለን ወደ ስጁድ እንወርዳለን። ስጁድ እንደ ቅድሙ ቅድም እንደወረድነውም እንወርዳለን። ልክ እንደ ቅድሙ እንላለን። ሁለት ስጁድ እንደ ቅድሙ ካደረግን በኋላ ሁለተኛውን ስጁድ ከጨረስን በኋላ ቁጭ ነው የምንለው። ሁለት ረካ ሰገድን ማለት ነው። አሁን ቅድም የቀድሞ ሙሉን ያሳየዋቸው አንድ ረካ ይባላል። ዳግም የተቆመበት ደግሞ ሁለተኛ ረካ ይባላል። ሁለተኛ ረካ ከሰገድን በኋላ ቁጭ እንላለን። አሁን ይህ አቀማመጣችን የምንሰግደው ሰላት ዙሁር ከሆነ አንደኛው ተሸሁድ ይባላል። የምንሰግደው ሰላት ዙሁር፣ ዓስር እና መግሪብ፣ ዒሻ ከሆነ የመጀመሪያው ተሸሁድ ተብሎ ይጠራል። ግን የምንሰግደው ሰላት ሱብሒ ከሆነ ሁለት ረካ ብቻ ነውና ሱብሒ የሚሰገደው ሁለቱን ረካ ሰግደን ጨርሰናል። ይህ ተሸሁድ ይህ አቀማመጣችን የመጨረሻ ያው መሰናበቻው የመጨረሻው መቀመጥ ይባላል። አሁን ከሁለተኛ ስጁድ ተነስተን ቁጭ ብለናል። የእግራችን አቀማመጥ ልክ ከሁለት ስጁዶች በሁለት ስጁዶች መሃል ስንቀመጥ እንደተቀመጥነው ነው እግራችን የምናደርገው። ግራ እግራችን አንጥፈን ቀኝ እግራችንን ተክለን ነው የምንቀመጠው። እንዲህ ቁጭ ማልንበት አተሕያቱን እንቀራለን። የእጃችን አቀማመጥም እንደዚህ ነው። እጃችን አቀማመጥ ግራ እጃችን ተዘርግቶ እንዳለ ይቀመጣል። ቀኝ እጃችን ደግሞ እንሰበስብና እንድናደርግና ችኛው አመልካች ጣታችን አንድ ሰው ሌባ ጣት ይላታል። የጣት ሌባ የለም፣ አመልካች ጣት ነች። አመልካች ጣታችን እንዲህ እንዲህ እንላለን ማለት ነው። ይቺ አመልካች ጣት የምትለቀቀውን ልብቻዋ እንዲህ የምትደረገው የአላህ አላህ የሚል ወይም አላሁም የሚል ወይም አላህ የሚል ቦታ ላይ ስንደርስ የምንለው አይነት ነው። እናንቀሳቀሳታለን። የራሷ የሆነ ጥቅምም አላት። እንዲህ ምን ወደምንለው ልግባ። እንዲህ ቁጭ እንዳል التحيات لله الصلوات الطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأن محمدا عبده ورسوله እንላለን። እስከዚህ ብቻ ማለት ይቻላል። በዚህ ብቻ የመጀመሪያ ተሸሁዱን እስከዚህ ብቻ ማድረግ ይቻላል። ወይም ደግሞ መጨመር ደግሞ የተሻለ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም መጨመራቸውን የሚዘግብ ዘገባ መሰላለ። ያም
اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اسكميلو بلن እንግዲህ ምን ሰግደው ሰላት ሁለት ረካ ብቻ ከሆነ ይሄ መጨረሻችን ነው እንቀጥላለን ሌላ ግን ምን ሰግደው ሰላት አሁን ለኛ አራት ረካ እናደርገውና ይሄ አንደኛ ተሸሁድ ጨረስን ማለት ነው ከዚህ በኋላ አሁን ብድግ ብለን ነው ምን እንነሳው ሁለት ረካ ሰግደናል መግሪብ እንሰግድ ከሆነ አንድ ረካ ይቀረናል ዙህር ዓስር ኢሻ እንሰግድ ከሆነ ሁለት ረካ ይቀረናል ብድግ ብለን እንነሳለን ስንነሳ እጃችንን እንደ ድጋፍ ማድረግ እንችላለን ድጋፍ እንዲያርገን ብድግ ማድረግ እንችላለን ከሁለት ረካ በኋላ ከተሸሁድ በኋላ ስንነሳ እጃችንን ብድግ እናደርጋለን አላሁ አክበር የሚለው ጣት እጃችን እንዲህ እናደርጋለን ከዚህ ቀደም ግን በሌሎች ቦታዎች ላይ ከሱጁድ ስንነሳ እጅ እንዲህ እናደርግ ነበር አሁን ተሸሁድ ከመጀመሪያው ተሸሁድ ስንነሳ እጅ እንዲህ ይነሳል አሁን የምንቀራው ቢስሚላሂር ረህማኒር ረሂም እንላለን ፋቲሐን እንቀራለን ሱራ ግን እንቀራለን አሁን ሱራ እንቀራ ፋቲሐ እንደጨረስን አሚን እንዳል ሩኩዕ እንወርዳለን ያው እንደቀደሙ ከሩኩዓው ሰሚ አላሁ ሊመን ሐሚደ ብንነሳለን እንደቀደሙ ኢዕቲዳል ያለ ነው የሚባለው ቅድም ያለውን እንላለን ከዛ ሩኩዕ እንወርዳለን ሱጁድ እንወርዳለን አንደኛው ሱጁድ እንወርዳለን እንነሳለን ሁለተኛው ሱጁድ እንወርዳለን ብድግ ብለን እንነሳለን ስንት ረካ ከሆነ አራት ረካ ከሆነ እንሰግደው ሶስት ረካ ከሆነ ግን ቁጭ እንዳለን አሁን እኛ ቁጭ እንበል በሶስት ረካ እንጨርስ ያው መግሪብ እንዳደርገው ማለት ግን አራት መስል እኮ አራት ይጨምራል ከዛ ቁጭ እንዳልና የመጨረሻው ተሸሁድ ማለት ነው ከሱጁድ ተነሳን ከአራተኛው ረካ ጨርሰን የተቀመጥነው ወይም ሶስተኛው ረካ ጨርሰን ተቀምጠናል ቁጭ ስንል አሁን የመጨረሻው ተሸሁድ አኺር የመጨረሻው ተሸሁድ ተቀመጥን ይባላል ማጠናቀቂያ ማለት ነው እዚህ ጋር አቀማመጣችን ከአንደኛው ተሸሁድ ለየት ያደርገዋል ያ ምንድነው ግራ እግራችን በቀኛችን ወደ ቀኝ እናወጣለን በእግራችን ስር ማለት በቀኝ እግራችን ስር እናሾልከዋለን ተወርሩክ ይባላል እናሾልከዋለን የቀኝ እግር ጣታችን ደግሞ እንደቅድሙ እንተክለዋለን ይህ ምናልባት እግራችን የሚያሳምመን ከሆነ መትከሉን ትተን ለቀቅ አድርገን እንድናደርገው እንችላለን እግራችን ከዚህ አልፋል የእጃችን አቀማመጥ ያው እንደ ቅድሙ ነው ይቀመጣል ጣታችንን እንደዛ ይቀመጣለን አተህያቱ ተሸሁዱ የሚቀራው እንደ ቅድሙ ነው የሚቀራው ግን ከቅድሙ ላይ የሚጨመረው ምንድነው ይሄ መጨረሻ ስለሆነ የሚጨመረው ኢነከ ሐሚዱን መጂድ ከሚለው በኋላ ዱዓ እናደርጋለን اللهم اغفر لي ما قدمت وما أخرت وما أسررت وما أعلنت وما أسرفت إنك أنت عالم به مني اللهم اغفر لي اللهم إني أعوذ بك من عذاب القبر ومن عذاب النار ومن فتنة المحيا والممات ومن فتنة المسيح الدجال يميلون إننا كبزي بتشام السلام عليكم لنا مجرس انشلالنا ليلام دعاء مجمر انشلالنا ليلام دعاء وزو نبي صلى الله عليه وسلم ያደረጓቸው የተለያዩ ዱዓዎች አሉ የግልም ጉዳይ ካለን ያን ጉዳያችን እዚህ ዱዓ ማለት ጸሎት ነው አሁን ያደረጉ ለመናን ያደረግነው የግልም ጉዳይ ካለብን ያን ጉዳያችን እዚህ ጋር አቅርበን እዚህ ጋር ማለት እንችላለን ይህን ከጨረስን በኋላ ከሰላት ለመውጫ ለማጠናቀቂያ አሰላሙ አለይኩም ወራህመቱላህ ብለን ፊታችን ወደ ቀኛችን እናዞራለን ወደ ቀኝ ስናዞር የቀኝ ገጽታችን የቀኝ ጉንጫችን ከኋላ ላለው ሰው በሚታይ ያህል እንዲህ እናዞራለን ከዛ አሁን አሰላሙ አለይኩም ወራህመቱላህ ብለን የግራ ገጽታችን የግራ ጉንጫችን በግራ በኩል ላለው ሰው በሚታይ ያህል እናዞራለን ከዛ በኋላ ሰላታችን አጠናቀቅን ማለት ነው ከዚህ በኋላ ሰላት ስንሰግድ ስሜታችን ተረብሾ ተወስውሶ ሊሆን ይችላል እነዚህ አይነት ነገሮች ስህተት ተፈጽሞ ሊሆን ይችላል እኛ በትክክል ያላወቅነው አላህ ይቅር ይለን ዘንድ አስተግፊሩላህ እንላለን ከዛ በኋላ 33 ጊዜ ሱብሃንአላህ 33 ጊዜ አልሐምዱሊላህ 33 ጊዜ አላሁ አክበር ብንና መቶ ነው የሚለው ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልክ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ብለን ሰላታችን አጠናቀቅን ነው ወደ ጉዳያችን መሄድ እንችላለን እዚህ ጋር ሳልጠቅሰው ማልፈው ነገር ምን አለ ምን ሰግደው በጀማዓ ነው
በግል ሳይሆን በጅምዓ ከሆነ የጅምዓ ሰላት ላይ በግሩፕ ማለት በጋራ የሚሰገድ ከሆነ መጠንቀቅ ያለብን ነገር አለ። ያ ምንድነው? ገና ሲጀመር እግራችን አቋቋማችን እንደ ፍላጎታችን መቆም የለብንም። ከኢማም ከሰው ጋር ከቀኛችንና ከግራችን ካለ ሰው እግር ጋር አጠጋግተን መቆም አለብን። ሰፍ መስተካከል አለበት። እንዲሁም ሰላቱን የምንጀምረው ኢማሙ ከጀመረ በኋላ ነው። ኢማሙ አላሁ አክበር የምትለውን ፊደል ከሰማን በኋላ ነው እኛ የምንጀምረው። እንዲሁም ሩኩዕ ሲወረድ ከሩኩዕ ስንነሳ ስጁድ ሲወረድ ከኢማሙ ተከተለን እንጂ ከኢማሙ ጋር እኩል መውረድ የለብንም። ኢማሙንም ቀድመን መውረድ የለብንም። እንዲሁም በጋራ ሲሰገድ ኢማሙ አሰላሙ አለይኩም ብሎ ሁለቱንም ሳያጠናቀቅ እኛ አንዱን መጀመር የለብንም። እሱ ሁለቱንም ካጠናቀቀ በኋላ እኛ አንደኛችንን እንጀምራለን ማለት ነው። ሰላትን ስግድ በጀማዓ ምናልባት ኢማሙ እኛን ቀድሞን ጀምሮ ሊሆን ይችላል። እኛ በኋላ መተን ሊሆን ይችላል። ኢማሙ ከጀመረ በኋላ ሰው እየተሰገደ መተን ሊሆን ይችላል። ከመጣን ባለንበት እንጀምራለን። ከዛ በኋላ ከጀመርን በኋላ የሰገድን ያህል ቆጥረን የቀረንን ደግሞ ያመለጠንን ኢማሙ ካሰላመተ በኋላ ተነስተን ለብቻችን እንሞላለን ማለት ነው። እንሞላለን። ከኢማሙ ጋር ስንጀምር የመጣንበት ቦታ ኢማሙ ሩኩዕ ከመውረዱ በፊት እና ኢማሙ ሩኩዕ ላይ እያለ ከደረስን ያችን ሙሉ ረካ እንዳገኘናት ይቆጠራል እና እሷን አንድ የምንቆጥረናት የቀረንን ከእሱ ጋር የሰገድን ደምረን የጎደለውን እሱ ካሰላመተ በኋላ ነው ተነስተን ቆመን ምንሞላው። የጎደለንን ለመሙላት ተነስተን ስንቆም እሱ ሁለቱንም ካጠናቀቀ ሰላምታዎችን ካጠናቀቀ በኋላ እኛ ካለንበት ብድግ የምንለው እንጂ አንዳንድ ሰው ገና አሰላሙ አለይኩም ሲል ብድግ የሚሉ አሉ። ያመለጣቸውን ለመሙላት እያግባብ አይደለም። ሁለቱንም ማጠናቀቅ አለበት። ሌላውንም በጀማዓ ስንሰግድ መጠንቀቅ ያለብን ኢማሙ ጋር አብረን አንቀራ። ኢማሙ ፋቲሐን ሲቀራ እኛ እናዳምጣለን። ሐረምን እጃችን በደረታችን አድርገን ማዳመጥ ብቻ። ኢማሙ ፋቲሐን ከጨረሰ በኋላ እኛ በውስጣችን ፋቲሐን እንቀራለን። በውስጣችን ድምፃችን ዝቅ አድርገን ፋቲሐን በውስጣችን እንቀራለን። ከፋቲሐ ውጭ ግን ሌላ ነገር አንቀራም። ኢማሙ የሚቀራውን ቁርአን ከማዳመጥ ውጭ ሌላ የምንቀራው ነገር አይኖረንም ማለት ነው። እንግዲህ ሰላታችን በግላችንም ስንሰግድ በጀማዓ ከኢማሙ ጋር ስንሰግድ ሰላትን ከሚያጠፉ ነገሮች መጠንቀቅ አለብን። ያም ምግብ መብላት፣ ውሃ መጠጣት፣ አላስፈላጊ እንቅስቃሴዎችን ማድረግ። አላስፈላጊ እንቅስቃሴ ከሰላት ጋር ተያያዥነት የሌላቸው አላስፈላጊ እንቅስቃሴዎችን ማድረግ ሰላትን ያበላሻል። ሌላው ሰላት ላይ ያለን መጠንቀቅ ያለብን ነገር የሰላቱን ግርማ ሞገስ መጠበቅ አለብን። የሰላቱን መንፈስ ስሜታዊነት መጠበቅ አለብን። ያም ስንሰግድ አይናችን ስጁዳችን ቦታ ብቻ ነው፣ ወደ ግራ ወደ ቀኝ ማየት የለብንም። ጆሮአችን ደግሞ የሚያዳምጠው ምላሳችን የሚያነበው ንባብ ነው ማዳመጥ ያለበት ጆሮአችን። ምንለውን ነገር ደግሞ ትርጉሙን እያወቅን ካለው አእምሯችን እያስተነተን ነው ማለት ያለብን። ኢማሙ የሚቀራውን ቁርአን ትርጉሙን እያስተነተን ነው ማድረግ ያለብን። ስንሰግድ መጣደፍ የለብንም። እርጋታ የተሞላበት አሰጋገድ መስገድ አለብን። ሩኩዕ ወረድን መርጋት አለብን። ሩኩዕ ላይ ተነሳን መርጋት አለብን። ስጁድ ላይም ረጋ ማለት አለብን። የተረጋጋ ሰላትን መስገድ አለብን። የግብር ይውጣ መሆን የለበትም። እንደው ሰገደ ለማለት እንዲባል ያህል ጠቅጠቅና ጥድፊያ የተሞላበት መሆን የለበትም። አላህ ሱብሓነሁ ወተዓላ በቀን 5 ጊዜ እንድንሰግድ ያደረገው ለምን መሰላችሁ? በቀን 5 ጊዜ አላህ እኛን በሪሞት ኮንትሮል እየተቆጣጠረን ነው ማለት ነው። እና ወደ እኔ ይላል ለምን ሰግደን ስንወጣ ወደ ግብይቱ፣ ወደ ስራ፣ ወደ ምኑ ሂደን ቢዚ እንሆናለን። ወደ ስራ ስንመጣ ደግሞ ወደ አላህ እንመለሳለን። ሙሉ ቀልባችን ወደ አላህ ይመለሳል። አላህ ተቆጣጠረ ማለት ነው። ይህ ሙሉ በሙሉ ስሜት ወደ አላህ የመጣ ነው አመጣጣችን። ሰላት እንደሰግድ ወደ አይቀዘቅዝም። ለምን? በተመስጦ አንድም ነገር በተመስጦ ከሰራው ወዲያው ስሜቱ አይቀዘቅዝም፣ ይቆያል። አሁንም ሳይበርድ ሳይጠፋ ሌላ ሰላት ደርስና ትመጣለህ፣ ታድሰዋለህ። በዛው በሰላት በአምልኮ መንፈስ በአላህ ፍርሃት ተመስጠ ያለ ሰላትን ጨርሰህ ትሄዳለህ። ያ ተመስጦ ሳይቀዘቅዝ ሌላኛው ሰላት ይመጣል።
አሁን እንዲህ አላህ እኛን ለመቆጣጠርና ሁሌም በሱ መንፈሳችን በሱ ፍቅርና በሱ ስሜት የተሞላ ሆኖ እንድንኖር ብሎ አላህ በቀን 5 ጊዜ እንድንሰግድ ያደረገን። ይህ እንግዲህ የግዴታ ሰላት አሰጋገዶች ነው። ሱና ሰላቶችንም በተጨማሪ ብንሰግድ አላህ ሱብሓነሁ ወተዓላ ሰላታችን ይቀበልናል። ይህ ሰላት ግዴታ ነው፣ መቅረት የለበትም፣ ወቅቱ ማለፍ የለበትም። በጀማዓ ነው መስገድ ያለብን። ሴቶች ብቻ ግን ቤታቸው ለብቻቸው መስገድ ይችላሉ። በዛ ያሉ ሴቶች ቤት ካሉ ግን እነሱን ሰብሰብ ብለው በጋራ በጀማዓ መስገድ አለባቸው። በጀማዓና በግል የሚሰገደው ሰላት በአጅርም በምንዳም እኩል አይደለም። አላህ ዘንድ በሚስበው ግምትም እኩል አይደለምና ለጀማዓ ሰላት ልዩ ትኩረት ማድረግ አለብን። በህይወት እስካለን አንድ ሰው በህይወት እስካለን ድረስ ሰላት መቅረት የለበትም። ሰላት ለመተው ወቅቱን ለማሳለፍ ምክንያት የሚሆኑ 2 ነገሮች ብቻ ናቸው። አንደኛው መርሳት ሲሆን፣ ሁለተኛው እንቅልፍ ነው። እንቅልፍ ላይ ያለን ሳናውቅ ሰላት ከመለጠን አላህ ይጠይቀን። ለምን አሳለፍክ ጊዜውን አላህ አይለንም፣ ግን እንደነቃን መስገድ አለብን። ከረሳን ደግሞ እንዳስታወስን መስገድ አለብን። ማቆየት ማዘግየት የለብንም። ኢንሻአላህ አላህ ሱብሓነሁ ወተዓላ እስልምናቸውን ከተቀበላቸው ሙስሊም ከሆኑ በኋላ የሚያደርጓቸው መልካም ስራዎቻቸውን ከሚቀበላቸው ባሪያ አላህ አድርገን። አላህ ሱብሓነሁ ወተዓላ የቂያማ ዕለት ማለት ነው ትንሣኤ ከቆመ በኋላ ከረሱል ጋር ከሰሓቦቹ ጋር እውነተኛ ሙስሊሞች ዑለማዎች የአላህ ባሪያዎች ጋር አብረን የምንቀሰቀስና ጀነት ምንገባ አላህ አድርገን። ወቢላሂ ተውፊቅ። ለአላህ ይወዳችኋለሁ፣ አላህ ይወዳችሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።